አንድ የአላህ ባሪያ ወንጀልን ከሰራ በኋላ እኔው ነኝ የሰራሁት ብሎ ራሱ ላይ የሚያቀርብ የሚያረጋግጥና የሚከስ የሆነ ሰው አሉ አሐቡ ኢለየ እኔ ዘንድ እሱ የበለጠ ይወደዳል አሉ ከማን በላይ ሚን ዐብድን የሱሙ النهار ويقوم الليل ቀኑን እየጾመ ሌሊቱን በሰላት እየቆመ ويقول ان الله تعالى يفعل الخطيئة فيه ወንጀል ላይ የወደቀ ጊዜን አላህ ነው ያሰራኝ ከሚለው ሰው ይልቅ እንደውም ያኛው ቀን ያልጾመው ሌሊት ያልሰገደው ነገር ግን ወንጀል ላይ ወድቆ እኔው ነኝ የሰራሁት ብሎ ራሱን የሚወቅስ ሰው እሱ ነው እኔ ጋር የሚወደደው አሉ ተውበት ለማድረግም ይወፈቀው እሱ ነው እኔ ነኝ እስካለ ድረስ ያ ግን መቼ ነው ለተውበት በር የሚከፈትለት ስለዚህ ለሚሰራ ወንጀል ቀዳ ወልቀድርን ማሳበብ አይቻልም መርሐባ እንግዲህ ይሄ የመጀመሪያው ጥያቄ በ10 መንገድ የተመለሰው ነው የመጀመሪያው ጥያቄ እንግዲህ አንድ ሰው ለሚሰራው ወንጀል ወይም ማመጽ ቶሎ ብሎ ተውበትና ኢስቲግፋር ማድረግ በመትኩ ኸይር ስራ በማብዛት በሰደቃ ወንጀሉን ማስካስ ነው ማካካስ ነው እንጂ ያለበት ማሳበብ የለበትም በቀደር ካልን ተያይዞ የሚመጣው ሁለተኛው ጥያቄ አደምና ሙሳ አለይሂም ሰላም ባደረጉት ክርክር አደም በአላህ ቀደር አሳቡ አይደለም ወይ እና ይሄንንስ ምን እናድርገው ቢሉንስ በቡኻሪና ሙስሊም እንዲሁም በሌሎች ሱነኖች ላይ የተዘገበ አንድ ሐዲስ አለ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وآله وسلم احتج آدم وموسى آدمنا موسى تغناينتو بعالم الأرواح مالتنا تكراكروا فقال موسى عليه السلام منالو يا آدم هوي أنت أبونا أنت ولا جاباتاتنا خيبتنا أواردكن وأخرجتنا من الجنة كجنة ما